إذا قيل لك فإذا قيل بتبال جزء لك لانت طياك كقرب له مالته ما الأصول الثلاثة ሶስቱ መሰረቶች ወይም أصول الثلاثة የተባሉት ምንድናቸው ብትባልስ التي እነዚያም يجب ግድ የሚሉ على الإنسان በሰዎች ላይ معرفتها ማወቁና መረዳቱ ግድ የሚሆኑ ሶስቱ መሰረቶች ወይም أصول الثلاثة የተባሉት እነማን ናቸው በተባልኩ ምንድነው መልስህ? ይሄ ማለት ምን ማለት ነው? ጥያቄው ላይ ሁላችንም ሰዎች ሶስት ነገሮችን ማወቅ ዋጅባችን ሆኗል ማለት ነው። ስለዚህ ያ ጥያቄ የመጣልህ ጊዜስ ማናቸው እነዚህ ሶስቱ መሰረቶች በእያንዳንዱ ሰው ላይ ማወቁ ግድ የሚሆኑት የተባልክ ጊዜ ፈቁል እንዲህ ብለህ መልስ። አካላቶችን ማዓሁ ከርሱ ከራሱ ከአላህ ጋር አብሮ መገዛት ከአላህ ጋር አብሮ መማፀን አብሮ መጣራት ሽርክ ይባላል። ስለዚህ ሽርክ ማለት ጀዕሉ ሸሪኩን ሊላህ ተዓላ ፊማ ሁወ ሚን ኻሊሲ ሐቅህ የጌታ አላህ ግላዊ መብቱ ንብረቱ በሆነ ነገር ላይ ተጋሪን የማበጀት ስራ ሽርክ ይባላል። ለምሳሌ አንድ ሰው ከአላህ ሌላ ፈጣሪ አለ ብሎ ካመነ ንግግሩ ሽርክ ነው፣ ግለሰቡ ሙሽሪክ ነው ይባላል። ለምንድን ነው ሙሽሪክ የተሰኘው ነው ጥያቄው። ከአላህ ሌላ ፈጣሪ አለ ብሎ ስላመነ ይላል። ታዲያ ሽርክነቱ የቱ ጋ ነው ይባላል? ለምን ሽርክ አለ ሲባል መፍጠር የጌታ አላህ የጌትነቱ መገለጫ ነው። ከሱ ውጪ ይሄን ባህሪ የተላበሰ ሌላ ማንም የለም። አንተ ደግሞ ከአላህ ሌላ የሚፈጥር አለ ብለህ የመፍጠርን ባህሪ ለሌላ አካል ስታጸድቅ የጌታ አላህን የመፍጠር ስራ ለሌላ አካል ስላጋራ ሙሽሪክ ሆንክ ማለት ነው። ልክ እንደዛው ዒባዳ አምልኮም የአላህ ግላዊ መብቱ ከሆነ ይሄንን ዒባዳ ከአላህ ውጪ ላለ አካል አሳልፈህ የሰጠህ ጊዜ የአላህን ግላዊ መብት ለፍጡር ስለሰጠህ በዒባዳ ምን ሆነሃል? አሻርከሃል፣ ሙሽሪክ ሆነሃል። ልክ ከአላህ ሌላ ፈጣሪ አለ ስትል ሙሽሪክ እንደምትባለው ሁላ ከአላህ ሌላም የሚመለክ አለ ያልክ ጊዜ ሽርክ ላይ ወድቀሃል። ሽርክ ማለት ማጋራት፣ በአንድ ነገር ላይ ሁለት ወይም ከዛ በላይ የሆኑ አካላት ድርሻ ካላቸው እነዛ አካላት ምን ይባላሉ? ሹረካ ተጋሪዎች ተብሎ ሊጠሩ ይችላሉ። ልክ አክሲዮን እንደምንለው ማለት ነው። በልጅነት ጊዜም በህፃንነታችን ስንጫወት ከልጆች ጋር የሆነ የምንፈልገው ዕቃ መንገድ ላይ ወድቆ ካየነው ቀድሞ ጓደኛችን ሮጦ ካነሳው እኛ በዕቃው ላይ ድርሻ እንዲኖረን ምን እንላለን? ብጋራ ትላለን። አካፍለኝ ነው፣ ሼር አድርገኝ ነው። ስለዚህ ሽርክ ማለት የማካፈል የማጋራት ተግባር ነው። እንዴት ነው አንድ ሙስሊም በአላህ ላይ ሊያጋራ የሚችለው ከተባለ ለአላህ ብቻ ሊያደርገው የሚገባውን የዒባዳ አይነት ፍጡርንም የቀላቀለበት ጊዜ አሳልፎ የሰጠ ጊዜ ሽርክ ላይ ወደቀ ማለት ነው። ለምንድን ነው የቀብር አምልኮ ሽርክ የተሰኘው? ሰውየው ከመቃብር በታች ያለውን አካል ድረስልኝ፣ ለሐጃዬ አንተ ድረስልኝ፣ ከችግሬ አውጣኝ ማለት ሽርክ ነው የሚባለው ለምንድን ነው ከተባለ ከችግር ሊያወጣንም ሆነ ለሐጃችን ሊደርስልን የሚችለው ጌታ አላህ ብቻ ነዋ። ይሄንን ችሎታ ይሄንን አቅም አሳልፈህ መቃብር ላይ ላለው ሰው የሰጠህ ጊዜ ይሄ ሽርክ ካልተባለ ምኑ ነው ታዲያ ሽርክ የሚባለው? ሰውየው ተከራካሪ የሆነና ምን ይላል? ሰበቡን ነው እንጂ ያደረስኩት እኔ መች አሻረኩኝ፣ ያ ሰው ሰበብ ነው ብዬ ነው ያመንኩት ነው። ያ ሰውማ ሰበብ ነው ብለህ ብታምን ኖሮ እከሌ ሆይ ድረስልኝ አትለውም ነበራ። ሰበብማ ከሆነ መቼ ነበር ምንድን ነበር የሚባለው? አላህ ሆይ በዚህ መቃብር ውስጥ ባለው ሰው ይሁንብህ ብለህ አላህን ነው የምትለምነው። አሁን ምን ሆነ ማለት ነው? የለመንከው አላህን ነው፣ የቀብሩን ባለቤት አይደለም። አላህን የለመንክበት መንገድ ግን እዚህ ቀብር ውስጥ ባለው ባለቤት ይሁን ብለህ ሰበቡን ተጠቀምክ። የዛኔ ምን ይሆናል መስአላው? ሽርክ ከመሆን ይወጣና ሱና ወይስ ቢድዓ የሚለው ባብ ውስጥ ይገባል። አላህን በሙታን መለመን፣ በእነሱ በኩል ተወሱል ማድረግ፣ መቃረቢያ መንገድን መፈለግ ይበቃል ወይስ አይበቃም ነው? ከበቃ ሱና ነው፣ ካልበቃ ምንድነው? ቢድዓ ነው። ሽርክ ግን አይደለም። ለምን? የመቃብሩ ባለቤት ምን አልሆነም? አልተለመነማ፣ ድረስልን አልተባለም። የተለመነው አሁንም ጌታ አላህ ነው። ተውሂዱ እንደተጠበቀ ነበር። ግን የተለመነበት መንገድስ ቀጥታ በስም ይሁንብህ አልተባለም ወይ? በሰራነው መልካም ስራ አይደለም ወይ? በወንድም እህቶች ዱዓ አይደለም። ቀብሩ ላይ ባለው ሰው ይሁንብህ ነው። በቀብሩ ባለቤት ጃህ በሱ ክብር ነው ተወሱል የሆነው። አሁን መስአላው ሱና ወይስ ቢድዓ የሚለው ፓርት ላይ ይፈልጋል። ነገር ግን የቀብሩን ባለቤት ራሱ ድረስልኝ ከችግር አውጣኝ ካልከው ይሄ እንዴት ነው ተወሱል የሚባለው?
ወደ ማን ነው ተወሱል እያረክ ያለው? ወደ አላህ ነው እንዳትል እየጠየክ ያለው ራሱ የቀብሩን ባለቤት ነው። ድረስልኝ ነው፣ ከችግር አውጣኝ ነው፣ ወይም ባለቤቴ መሃነች ልጅ ስጠኝ ነው እንጂ አላህ እንዲሰጠኝ ዱዓ አድርግልኝም እኮ አይደለም። ይሄ ቀጥታ ሽርክ ነው፣ ማጋራት ነው በአላህ ላይ። እነዚህን ነገራት ማድረግ የሚችለው ጌታ አላህ ብቻ መሆኑ ከታመነ። ወይ አንዳንዴ ምን ይላል ሰውየው፣ እንደ ሰውየውን እኮ ስለምነው እኮ አቅሙ አለው ማድረግ ይችላል ብዬ እኮ አይደለም ይልሃል። አላህ ብቻ እንደሚችል አምናለሁ ይልሃል። ለምን ጠየቀው ታዲያ? ምን ማለት ነው ትርጉሙ? ምንም ፍራንክ የሌለው አካል 5 ሳንቲም ኪስ ውስጥ እንደሌለ እኮ እርግጠኛ ነህ። ግን ሄደ ምን አልከው? 100 ሺህ ብር አበድረኝ በአካውንት ላከልኝ። ቀልድ አይደለም እንዴ? እንደሌለው ካወቅ ለምን ትጠይቃለህ? ይሄ ሰው ይሄን የማድረግ አቅም የለውም ብለህ የምታምን ከሆነ ለምን ትለምነዋለህ? መቃብር ድረስስ እስክትሄድ ምን ነይተህ ነው ሄድከው? ከቤት ስትወጣ ማድረግ የሚችለው ከሰማያት በላይ ያለው ጌታ አላህ ብቻ መሆኑን ካመንክ እዛው ቤት ለምን አልጠየቅከውም አላህን? ወይስ እኔ መቃብር ጋር መታችሁ ካለመናችሁኝ ዱዓችሁን አልሰማም ብሏል እንዴ? አላለም። የትኛውም ቦታ ሆነን የሚሰማ ጌታ እንዳለን ካመንን ለምን እሱን አልሰማንም? እዛ ቦታ መሄዱ ለምን አስፈለገ? ሰውየውንስ አቅሙ እንደሌለው የራሱ ችሎታ እንደሌለው ካወቅ ለምን ትለምነዋለህ? ሰበብ ነው ብዬ አምናለሁ ከሆነ ሰበቡን እንኳን መጠቀም ትክክል ከሆነ በእከሌ ይሁንብህ ብለህ አላህን ለምን እንጂ እከሌን ለምን ለመንከው? እከሌን መለመን ሰበብ አይደለም። በእከሌ ይሁንብህ ግን ሰበብ ነው። ለምሳሌ ጌታ አላህን ስንለምነው በስሞቹ እንለምነዋለን አይደለም እንዴ? ስሞቹን ግን ቀጥታ እንለምናለን እንዴ? አንለምንም። ቁርአንም አላስተማረንም። ወሊላሂል አስማኡል ሑስና ፈድዑሁ ቢሃ፣ በስሞቹ ጥሩኝ አለ። ጌታችን ሆይ አንተ አርራህማን ነህ፣ በራህማንነት ይሁንብህ ኢርሃምና እዘንልን ማለት ይቻላል። አንተ አልወሃብ ለጋስ ነህ፣ በለጋስነት ይሁንብህ ሀብለና ስጠን ብለን መጠየቅ ይቻላል። ይሄ የመቃብሩን ባለቤት ቀጥታ እየለመነ ተወሱል እያረኩ ነው ማለት ምን ማለት ነው? ተወሱል ማለት እኮ ጠለቡል ወስል ማለት ነው። ወደ አንድ አካል መቃረቢያ መንገድን መፈለግ ነው። አሁን ወደ አላህ የሚያቃርበንን አካል ሳይሆን እየፈለግን ያለነው ራሱ ሰውየው ሐጃችንን በቀጥታ ጉዳዩን እንዲፈጽመው ነው። ይሄ ሽርክ ካልሆነ ምንድነው ሽርክ? ከአላህ ሌላ ጌታ አለ ብሎ ማመን። ምኑ ሽርክ ሆነ ታዲያ? ከአላህ ሌላ ጌታ አለ ብሎ ማመን በምን መንገድ ነው ሽርክ የገባው ሲባል ጌትነት የአላህ መገለጫ ነው፣ የሱ ግላዊ ባህሪው ነው። አንተ ሌላ ጌታ አለ ብለህ ያመንክ ጊዜ የሱን ባህሪ ለሌላ ስላጋራ ሽርክ ላይ ወደክ ከሆነ እንደዛውም አድርግልኝ ፈጽምልኝ ተብሎ በሚችለው ነገር ላይ ቀጥታ መለመን የአላህ ባህሪ እንጂ የፍጡር ባህሪ አይደለም። መቃብር ላይ ያለ ሰው ይሄን ሊያደርግ እንደማይችል ግልጽ ነው። እኛም እኮ መቃብር ላይ ስንሄድ የመጀመሪያው ዚያራችን ምንድነው? አሰላሙ አለይኩም አህሉ ዲያር ሚነል ሙእሚኒን ወልሙስሊሚን ወኢና ኢንሻአላሁ ቢኩም ላሂቁን ነስአሉላሁ ለና ወለኩሙል ዓፊያ እኮ ነው። ዱዓ እያደረግንለት እንጂ እኮ እየለምን ነው እኮ አይደለም። አሰላሙ አለይኩም የአላህ ሰላም በእናንተ ላይ ይሁን እኮ ነው የምንላቸው። ሰላም ያስፈልጋቸዋል እነሱም ከጌታቸው ረህመቱ እዝነቱ ያስፈልጋቸዋል። ስለዚህ ሽርክ ማለት ዳዕወቱ ገይሪሂ መዐሁ ከሱ ጋር ሌላን አካል አብሮ መጣራት ነው። ወደሊል ማስረጃው ምንድነው? ቀውሉሁ ተዓላ እንዲህ የሚለው የአላህ ቃል ነው። ወዕቡዱላህ አላህን ተገዙ፣ ስትገዙት ደግሞ ወላ ቱሽሪኩ አታጋሩ ቢሂ በሱ አምልኮ በዒባዳችሁ ላይ ሸይአ አንዳችንም ነገር እንዳታጋሩ ነው የሚለው። ምንም አላህ አይወድምና ማለት ነው። ይሄ ነው የኢብራሂም ዓለይሂ ሰላም መንገድ የተባለው። ከዛም ሸይኹ ቀጠሉና ምናሉ ፈኢዛ ቂለ ለክ ፈኢዛ ቂለ በተባለ ጊዜ ለከ ላንተ ጥያቄ ከቀረበልህ ማለት ነው መል ኡሱሉ ሰላሰቱ ሶስቱ መሰረቶች ወይም ኡሱሉ ሰላሳ የተባሉት ምንድናቸው ብትባልስ? አለቲ እነዚያም የጅቡ ግድ የሚሉ አለል ኢንሳኒ በሰዎች ላይ ማዕሪፈቱሃ ማወቁና መረዳቱ ግድ የሚሆኑ ሶስቱ መሰረቶች ወይም ኡሱሉ ሰላሳ የተባሉት እነማን ናቸው በተባልክ ጊዜ ምንድነው መልስህ? ይሄ ማለት ምን ማለት ነው? ጥያቄው ላይ ሁላችንም ሰዎች ሶስት ነገሮችን ማወቅ ዋጅባችን ሆኗል ማለት ነው። ስለዚህ ያ ጥያቄ የመጣልህ ጊዜስ ማናቸው እነዚህ ሶስቱ መሰረቶች በእያንዳንዱ ሰው ላይ ማወቁ ግድ የሚሆኑት የተባልክ ጊዜ ፈቁል እንዲህ ብለህ መልስ። አንድ ማዕሪፈቱል ዐብዲ ረበሁ ባሪያ ጌታውን ማወቁ፣ ከአምልኮ በፊት የምናመልከውን ማወቅ ይቀድማል ማለት ነው።
ጌታችንን ማወቅ የመጀመሪያ ግዳጅ ነው። ሁለተኛስ ወዲነሁ የሚከተለውን ሃይማኖት ማወቅ አለበት። ሶስተኛስ ወነቢየሁ ሙሐመደን ሰለላሁ ዐለይሂ ወሰለም ነቢዩ ሙሐመድን ዐለይሂ ሰላቱ ወሰላም ማወቅ አለብን። እነዚህ ናቸው። ኪታቡም አልኡሱሉ ሰላሰቱ ሶስቱ መሰረቶች ብለው ሸይኹ ሲያዘጋጁ በእነዚህ ሶስት ነጥብ ዙሪያ ላውጠነጥን ነው። ስለ አላህ ማንነት፣ ስለ ዲን አልኢስላም ምንነት፣ ስለ ነቢዩ ሙሐመድ ዐለይሂ ሰላቱ ወሰላም ማንነት። እያንዳንዱ ሰው ደግሞ ስለ እነዚህ ሶስት ነገር ማወቅ ምንድነው? ዋጅብ ነው፣ ግዳጁ ነው። ቀብር ላይ ስንገባ እነዚህን አይደል የምንጠየቀው? መን ረቡክ ወመን ነቢዩክ ወማ ዲኑክ ተብለን ይህንን ነው ኡሱሉ ሰላሳ ያሉት፣ ሌላ ነገር የለውም ማለት ነው። ስለዚህ እስካሁን ስንማረው የነበረው በተከታታይ ሳምንታት እንደ መግቢያ ነው። አሁን ልንጀምር ነው ማለት ነው። ግልጽ ነው አይደል ወንድሞች? በሉ እንጀምር። አልአስሉል አወል አሉ ሸይኹ፣ የመጀመሪያው መሰረት ማንን ማወቅ ነው ብለናል? ማዕሪፈቱላሂ ዐዘ ወጀል ጌታ አላህን ማወቅ ነው። እንዴት ነው እስቲ የምናውቀው? ከዚህ ኪታብ ላይ ለምሳሌ ከተባለ ፈኢዛ ቂለ ለከ ላንተ በተባልክ ጊዜ መን ረቡክ ማን ነው ጌታ? ረብ የሚለው ቃል ቀጥታ ፍቺው ጌታ የሚለውን የአማርኛ ቃል እንጠቀማለን። እንደ አረብኛው ተንከባካቢ ማለት ነው። በኒዕማው በጸጋው የሚያሳድግ ፈጣሪ ማለት አይደለም። አልኻሊቅ ፈጣሪ ነው። ጌታችን አላህ ካልነበርንበት ዓለም ስላስገኘን ስለፈጠረን ኻሊቃችን ነው። ከፈጠረን በኋላ ደግሞ አሁን እስካለንበት ጊዜ ድረስ በኒዕማው በጸጋው እያበላ እያጠጣ ስላሳደገን ረብ ብለን እንጠራዋለን። ሙረቢ ማለት ነው፣ ተንከባካቢ አሳዳጊ እንደማለት ነው። እና ላንተ መን ረቡክ ማን ነው ጌታህ ብትባል ምንድነው መልስህ? ፈቁል በል ረቢ አላህ የኔማ ጌታዬ አላህ አላህ ነው ብለህ ተናገር። አላህ ሲባል የትኛው? አለዚ ያ ረባኒ የተንከባከበኝ ማለት ነው። እኔን ብቻ ሳይሆን ወረባ እንዲሁም የተንከባከበ ነው። ጀሚዐል ዓለሚን ዓለማትን በጠቅላላ በምኑ? ቢኒዓሚሂ በጸጋው ተቆጥሮ በማይዘለቅ በማያልቀው ጸጋ ዓለማትን ሁሉ የተንከባከበው ጌታ የኔም ጌታ ነው፣ እሱ ነው አላህ ማለት ብለህ ንገራቸው ነው። ይሄ የመጀመሪያው መልስ ነው። ወሁወ ስለሆነም እሱ ጌታዬ አላህ ማዕቡዲ እማመልከው ነው፣ እምገዛው እሱ ነው። ለይሰ ሊ ለኔ የለኝም ማዕቡዱን የማመልከውና የምገዛው ሲዋህ ከሱ በስተቀር ሌላ የለኝም ብለህ መልስ። ይሄ የመጀመሪያው መልስ ነው ማለት ነው። መን ረቡክ ማን ነው ጌታህ ብትባል መልሳችን ምንድነው? ረቢ አላህ አለዚ ረባኒ ወረባ ጀሚዐል ዓለሚን ቢኒዓሚሂ እኔንም ዓለማትን በጠቅላላ በጸጋው የተንከባከበው። ቁርአን ፋቲሓ ላይ አልሐምዱሊላሂ ረቢል ዓለሚን የዓለማት ጌታ ለሆነው አላህ ይላል። የዓለም ሳይሆን የዓለማት በጀምዕ ፕሉራል ተርምን ነው የተጠቀመው። የሰዎች ዓለም አለ፣ የጂኖች ዓለም አለ፣ የመላእክት ዓለም አለ፣ የእንስሳት ዓለም አለ፣ የበራሪዎች አለ፣ እኛ ማናቀውም አለ። የዚህ ሁሉ ዓለማት ሙረቢ ነው። የእጽዋትንም ዓለም ጭምር በጸጋው የሚያሳድግ ጌታ ነው። የሁሉም ጌታ ነው። ይሄ ነው የኔ ጌታ። ወሁወ ማዕቡዲ እማመልከው እሱ ነው። ለይሰ ሊ ማዕቡዱን ሲዋ ከሱ በስተቀር ሌላ ማመልከው የለኝም ብለህ መልስ። ጥያቄ ቁጥር 2 ፈኢዛ ቂለ ለከ አሁንም ላንተ በተባለ ጊዜ ቢማ ዐረፍተ ረበክ ይሄን ጌታህን በምን አወቅከው? የአላህን ጌትነት በፍጥረተ ዓለሙ ላይ ረብ መሆኑን በምንድነው ያወቅከው የሚል ጥያቄ ቢቀርብልህስ? ፈቁል በል ቢአያቲሂ አንድ በምልክቱ ነው፣ ሁለት ወመኽሉቃቲሂ በፍጥረታቱ ነው። እማያቸው ምልክቶችም እማያቸው ፍጥረታቶችም እሱ የኔም የዓለማት ጌታ መሆኑን አስረጂ ሆኖ ይነግረኛል። በእነዚህ ነው ብለህ መልስ ነው። እስቲ ከምልክቶቹም ከፍጥረታቱም እንደ ናሙና ጥቀስልን ብትባል ወሚን አያቲሂ ከምልክቶቹ መካከል የአላህን ጌትነት ከሚገልጹት አለይሉ ወነሃር ሌሊትና ቀን መፈራረቃቸው፣ በሌሊቱ ሰዎች የሰሩት ደክመው እንዲያርፉበት፣ በቀን ደግሞ ለዕለት ጉርሳቸው በተለያየ አይነት ሥራ እንዲሰማሩበት ሌሊቱን ጨለማ ቀኑን ብርሃን በማድረግ ሌሊትና ቀንን በ24 ሰዓት ውስጥ መፈራረቃቸው የአላህን ጌትነት ይጠቁመኛል። እሱ ጌታዬ ባይኖር ኖሮ ቀንና ሌሊት ከየት መጣ? ማን ሰራቸው?
ሌላ አካል ከሰራቸው እስቲ ቦታውን ገለባብጦ ያሳየኝ። ማንም ሊሰራው አይችልም። ይሄ ምልክት በራሱ የጌታዬን መኖር ያሳያል። እንዲሁም ወሸምሱ ወልቀመር ፀሐይና ጨረቃ። ፀሐይ በቀን ትወጣለች፣ ብርሃኗን ለሰው ትሰጣለች። በሌሊት ደግሞ ጨረቃ ብቅ ትላለች። ከፀሐይ የሰበሰበችው ሳይንስ እንዳለውም ይሁን ወይ በሌላ መንገድ እሷም ብርሃኗን በሌሊት ትሰጠናለች። አንድም ቀን ሳይዛነፉ ቦታ ሳይቀያየሩ ጠዋትና ማታ ፀሐይና ጨረቃም በተመደበው ሰዓት እየወጡ ብርሃንን ለሰው ይሰጣሉ። እነዚህ ምልክቶች ቀንና ሌሊት ፀሐይና ጨረቃ የሚባሉት የኔ ጌታ ለመኖሩ ማስረጃ ነው። በል ከፍጥረታቱስ ወሚን መኽሉቃቲሂ ከፍጥረታቱ መካከል ደግሞ አሰማዋቱ ሰብዑ ሰባቱ ሰማያቶችና ወልአርዱነ ሰብዑ ሰባቱ ምድሮች መኖራቸው ለጌታዬ ማስረጃ ነው። ጌታዬ ከሌለ ሰባት ሰማያት ከየት መጡ? የምንኖርበት ሰባት ምድርም ከየት መጡ ነው። ሰማያት ሰባት መሆናቸው በብዙ የቁርአን ክፍል ተነግሮናል። ምድር ሰባት ነው የሚል ቀጥታ ማስረጃ ቁርአን ላይ የለም፣ ሐዲስ ላይ እንጂ። ቁርአን ላይ ግን ጥቆማ ነው ያለው። ሱረቱ ጠላቅ ላይ ሰባት ሰማያትን መፍጠሩን ጌታ አላህ ገለጸና ወሚነል አርዲ ሚስለሁነ ከምድርም መሰሎቻቸውን ፈጠረ ይላል። ስለዚህ በቁጥር ሰባት መሆናቸውን በኢሻራ እናገኛለን። ሐዲስ ላይ በቀጥታ ብዙ ሐዲሶች አሉ ምድርም እንደ ሰማይ ሰባት መሆናቸው። ስለዚህ ሰባት ሰማያትና ሰባት ምድር ከሚታዩ ከግዑዛን ፍጥረታቶቹ ናቸው። እንዲሁም ወመን ፊህን በውስጣቸው ያለው ሁሉ በሰማያት ውስጥ ማን አለ? መላእክት አሉ። በምድር ላይ ደግሞ እኛ ሰዎች አለን፣ ጂኖች አሉ። ወማ በይነሁማ በመካከላቸው ደግሞ ያለ በሰማይ ምድር መሃል አትሞስፌር አለ፣ ከባቢ አየር፣ ሌላ ብዙ ፍጥረታትም ይኖራሉ። ይሄ ሁሉ በጠቅላላ ምን ያሳየናል? የጌታዬን መኖር በእነዚህ ምልክቶችና በእነዚህ ፍጥረታት አውቅ ያለሁ ለማለት ማስረጃዬ ነው በላቸው። አሁን ያልከው ነገር በጠቅላላ እስቲ ማስረጃ መሆን እንደሚችል ለራሱ ሌላ ማስረጃ ጥቀስለት ቢልህስ? ወደሊሉ አሉ ሸይኹ። ማስረጃ ይሄ ኪታብ ከሌሎች የሸይኹ ኩቱቦች ለየት የሚያደርገው ለእያንዳንዱ ሐሳብ ደሊል 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 ይጠቅሳሉ ማስረጃ ብለው። ቀውሉሁ ተዓላ እንዲህ የሚለው የአላህ ቃል ነው። ራሱ አላህ ምን ይላል? ወሚን አያቲሂ ይላል። ለኔ ለጌትነቴ ለአንድነቴ ከምልክቶቹ መካከል አለይሉ ወነሃር ቀንና ሌሊትና ቀን ናቸው ይላል። ጌታ አላህ ጠይቆናል። እንደው ይሄንን ቀን እስከ ቂያም ቀን ድረስ ሌሊት የሌለበት ቀን ባደርገው እምታርፉበትን ሌሊት ማን ነው ከኔ ሌላ የሚያመጣላችሁ ይላል። ሌሊቱን እስከ ቂያም ቀን ድረስ የሚዘወትር ብርሃን የሌለበት ቀን ባደርገው ሌሊት ብቻ ቢሆን ማን